የአንጃዎችን ጥቃት መቋቋም። በአንድ ወቅት አቶ ሌንጮ ለታ እንኳን መሰደብን ወረስከኝ እፎይታ ሰጠኸኝ በማለት ቀለደብኝ። ሌንጮ ለታ ከ1990ዎቹ ጀምሮ ከኦሮሞም ሆነ ከሌሎች የኢትዮጵያ ፖለቲካ ጉዳይ ከሚያወሩ ሰዎች ምላስ ላይ የማይጠፋ ስም ነበር። አንድ ወገን ኦነግን በመብራት ኢትዮጵያን ለማፍረስ በመስራት ሲከሱት፣ የኦሮሞ አንጃዎች ደግሞ በ1992 ኦነግ ከቻርተሩ መውጣቱን ተከትሎ የተፈጠረውን ቀውስ በሙሉ ደፍድፈውበት የኦሮሞን ትግል ሸጠ በማለት ይረግሙታል። በፖለቲካዊ ስብሰባዎች ብቻ ሳይሆን እንደ ሰርግ፣ ለቅሶ፣ ጫትና መጠጥ ቤት የፖለቲካ ውይይትና ክርክር ከተነሳ የሌንጮ ስም አይቀርም። ታዲያ የኔ ፖለቲካ ተሳትፎና ተሰሚነት እየጨመረ ሲሄድ ከዓመታት በላይ በግራና ቀኝ ሌንጮ ላይ ሲዘምቱ የነበሩ ሁሉ ልክ የተወያዩ ይመስል ወደ እኔ መዞራቸውን የተረዳሁት ሽማግሌውን የስድብ ወራሼ ነህ ብሎ ሲያሾፍብኝ ነው። እውነትም በኢትዮጵያ ፖለቲካ ውስጥ እንደ ሁለታችን በሁሉም ወገን ለረጅም ጊዜ ስም ማጥፋት ዘመቻ ከደረሰበት ሰው ያለ አይመስለኝም። በቄሮ ትግል ወቅት ከህወሓት ኢህአዴግ አገዛዝ ከምናደርገው ትግል ጎን ለጎን ከተቃዋሚዎችም ጋር የምናደርገው የጎንዮሽ ፍትጊያም ቀላል አልነበረም። በአንድ ወገን ከውጭ ርዕዮተ ዓለም ልዩነት ከነበረን የአንድነት ኢትዮጵያኒስት ኃይሎች ጠንካራ ተቃውሞ ሲደርስብን፣ ከውስጥ ደግሞ ከኦሮሞ አደረጃጀቶችም ጋር ስንናቆር ነበር። ከውጫዊ ኃይሎች ውስጥ በተለይ ግንቦት ሰባት በግንባር ቀደም ሲፋለመን ቆይቷል። ለዚህ ሁለት ምክንያቶች ነበሩ። አንደኛው ራሳቸውን ሁሉንም የኢትዮጵያ ሕዝብ እንደሚወክሉና ነፃም እንደሚያወጡ ስለሚያስቡና በብሔር ተደራጅቶ መታገልን አጥብቀው ስለሚቃወሙ ነበር። ሁለተኛው ደግሞ የግንቦት ሰባት መስራቾች በ97 ምርጫ ተሳትፈው ያሰቡት ስላልተሳካ ኤርትራ ገብተው የትጥቅ ትግል ስለጀመሩና እኛ የምንከተለው የሰላማዊ ትግል የማያዋጣ ብቻ ሳይሆን ህዝቡን የትጥቅ ትግል እንደማይደግፍ ያነሳሷል ብሎ ስለሚሰጉ ነበር። ከዚህ የተነሳ በትግሉ መጀመሪያ አካባቢ የቄሮ ንቅናቄ ብሔርን መሰረት ያደረገ መሆኑን በማጥላላትና እንዲሁም በሰልፍ ለውጥ አመጣለሁ ብሎ ማሰቡን በማጣጣል የሚዲያ ዘመቻ ያደርጉብን ነበር። በተለይ የኔን ተክለስብና ማጠልሸት ላይ በማነጣጠር የብሔር ብቻ ሳይሆን የሃይማኖት አክራሪ እንደሆንኩ በግልጽ በሚዲያ ከጀርባ ደግሞ ለዲፕሎማቶች እኔን መፈረጅ ላይ ተሰማሩ። ከአንድ ሰሞን ግርግር አልፈን በማለት ሲያጣጥሉት የነበረው የቄሮ ትግል እየተፋፋመ ሲሄድ እነሱም የራሳቸውን ሰልፍ በአዲስ አበባ በመጥራት ሊፎካከሩ ቢጥሩ ሊሳካላቸው ግን አልቻለም። እኛ በበኩላችን ከአንድነት ቡድኖች የሚቃጣብንን የማጥላላት ዘመቻ እንመክት ነበር። በተለይ ኦኤምኤን ከተቋቋመ በኋላ ቀድሞ የነበራቸውን የሚዲያ የበላይነት ስላጡት የቄሮን ንቅናቄ ብዙም ሊጎዱት አልቻሉም። አገዛዙ እንደ እሳትና ጭድ በሚያያቸው የአማራና የኦሮሞ ህዝቦች መካከል ግጭት በመፍጠር ትግላችን በጎንዮሽ ሽኩቻ እንዳይዳከም በማሰብ በማንነታቸው ከሚታገሉ የአማራ ወጣቶች ጋር መቀራረብና የትግል ትብብር ለመፍጠር መስራትን መረጥን። በኢትዮጵያ ስም የተቋቋሙ ሚዲያዎች በአብዛኛው ለአንድነት ኃይሉ ይወግኑ ስለነበርና በአማራነት የሚታገሉ አንቂዎችን እንደሚያገሏቸው ስለምናውቅ ኦኤምኤን እንዲጠቀሙ እድል ሰጠናቸው። በወቅቱ የትግላቸው ዋና ጉዳይ የነበረው የወልቃይት የማንነት ጥያቄ ኮሚቴ አጋርነት ማሳየታችን የበለጠ አቀራረበን። ከ2 ዓመት በፊት በኦሮሚያ ተቀጣጥሎ እየተፋፋመ የነበረው ህዝባዊ አመጽ ሐምሌ 2016 በአማራ ክልልም ፈነዳ። በአማራ ወጣቶች የኦሮሞ ደም ደማችን ነው የሚል መፈክር አንግበው አደባባይ በመውጣት ለቄሮ ትግል አጋርነታቸውን ገለጹ። የአማራና የኦሮሞ ወጣቶች አጣጣፉት አመጽ አገዛዙን ብቻ ሳይሆን የብሔር አደረጃጀትና የሰላማዊ ትግልን ውጤታማነት ሲያጣጥል የነበረውን የአንድነት ካምፕ ያስደነገጠ ነበር። ከዚህ በመነሳት ሲከተሉት የነበረውን ማግለል በመተው
ከህዝባዊ አመጹ ጀርባ ድርጅታቸው ያለ ለማስመሰል መግለጫዎችን በመስጠት ራሳቸውን የስኬቱ ባለቤት አድርገው ማቅረብ ጀመሩ። መሬት ላይ የአማራና የኦሮሞ ወጣቶች የትግል ትብብር እያጠናከረ በመሄዱ የኦህዴድና ብአዴን አመራሮች እንዲደጋገፉ በማስቻል ከዓመታት በፊት ከያሬድ ጥበቡ ጋር ተገናኝተው የነበረውን ኦሮማራ የተባለ ስልታዊ ትብብር ይፋ ሆነ። እንደ አንድነት ሁሉ በውስጥ ደግሞ የኦሮሞ ፖለቲካ ድርጅቶች ጋር የነበረን ፍትጊያ የበለጠ ፈታኝና አድካሚ ነበር። ከድርጅቶቹ በተለይ ከኦነግ ጋር ለነበረው እሰጥ አገባ ብዙ ምክንያቶች አሉ ቢሆንም ዋና ዋናዎቹ ከትጥቅ ይልቅ ሰላማዊ ትግልን መምረጣችን፣ ኦህዴድን በጠላትነት ከመፈረጅ ይልቅ አጋር ማድረግ ይሻላል ማለታችን፣ ከሁሉ በላይ ደግሞ ህዝባዊ አመጹ በፖለቲካ ድርጅት ቁጥጥር ስር መሆን የለበትም የሚለው አቋማችን ነበር። የቄሮ ትግል እየተፋፋመ ሲሄድ የኔ ሚና እየገነነ መምጣቱ ልዩነታችንን አባበሰው እንጂ ከኦነግ አንጃዎች ጋር የነበረን ሽኩቻ ጅማሩ የቆየ ነው። ባለፉት ምዕራፎች እንደተገለጸው ገና አሜሪካ ሄጄ የዓለም አቀፍ የኦሮሞ ወጣቶች ማህበር ካቋቋምንበት ጊዜ አንስቶ በውጭ ያሉ አብዛኛዎቹ የኦነግ መሪዎችና አባላት እንቅስቃሴን ለማደናቀፍ ይሞክሩ ነበር። ለዚህም ምክንያታቸው ኦነግን የትግሉ ከፍተኛ ብቸኛ ድርጅት አድርገው ስለሚያስቡ ወጣቶችም ሆነ ሌሎች የማህበረሰብ ክፍሎች በኦነግ ቁጥጥር ስር አንድ ቅርንጫፍ እንዲያደራጁ እንጂ ራሳቸውን ችለው መንቀሳቀስ ኃይል በመበታተን ትግሉን ያዳክማል ብለው ስለሚሰጉ ነበር። እኔ ግን ኦነግ ሰፊ ቅቡልነትና ድጋፍ ያለው ቢሆንም በውስጣዊ ቀውስ ምክንያት ስለተሽመደመደ ማህበራዊ ድርጅቶችን አቅፎ መቆየት ቀውሱን እንዲገባባቸው ከማድረግ ውጪ ፋይዳ የለውም የሚል እምነት ነበረኝ። ከዚህ የተነሳ የኦነግ መዳከም ከግምት ውስጥ ሲገባ የወጣቶች ራሳቸውን ችለው መደራጀት የተቀዛቀዘውን ትግል እንዲንሰራራ የሚረዳ መፍትሄ ሊሆን ይችላል የሚል ጽኑ እምነት ነበረኝ። ወጣቶችን በማደራጀት ጉዳይ የጀመረው ልዩነት በ2009 ኦነግን የተቸውበትን ረጅም ጽሑፍ ለንባብ ሳቀርብ ሙሉ ለሙሉ በጠላትነት ተፈረጅኩኝ። ስሜን ለማጥፋት ሲነዙ የነበሩት ሐሜቶች ውስጥ ኦሮሞን ለመከፋፈልና ኦነግን ለማፍረስ ወያኔ በስኮላርሺፕ የላከው ነው የሚለው ቀዳሚው ነው። የኦሮሚያን መገንጠል ባለመደገፌና ኢትዮጵያኒስት በሚል ታርጋ በመለጠፍ ብሔርተኝነትን ጥያቄ ውስጥ ለማስገባት ያላሰለሰ ሙከራ ተካሄደ። አንዳንዶቹ ደግሞ አክራሪ ሙስሊም መሆኔንና ጽንፍ የያዘ ሃይማኖት ፖለቲካ እንደማራምድ ለፈረንጆችና ለሌሎች የኢትዮጵያ ብሔሮች በመንገር የፖለቲካ ስብዕናዬን የመግደል ስራ ላይ ተጠመዱ። እኔና ባልደረቦቼ ግን የኦሮሞን ትግል በውስጣዊ ቀውስ ተብትቦ መንቀሳቀስ ካቃተው ኦነግ ቁጥጥር ስር ለመውጣት አቅደን እየሰራን የነበረ ቢሆንም ከድርጅቱ ጋር የፕሮፓጋንዳ ጦርነት ውስጥ መግባት ከጥቅሙ ጉዳቱ እንደሚያመዝን በማሰብ የስም ማጥፋት ዘመቻውን እናከሽፍበት ሌላ ስልት ቀየስን። እነሱ ለሚያነሷቸው አሉታዊ ትችቶች ተመሳሳይ አሉታዊ መልስ ከመስጠት ይልቅ ተቃራኒውን አማራጭ ወሰድን። ይህም ኦነግና መሪዎችን ከማጥላላት ይልቅ ለትግሉ ያደረጉትን አስተዋጽኦ በማጉላት አዎንታዊ መልእክት ማስተላለፍ ነበር። በዚሁም መሰረት በኦሮሞ ፈርስትና ኦኤምኤን ዝግጅቶቻችን ላይ ኦነግ በኦሮሞ ትግል ውስጥ ያለው ሚና ከፍ አድርገን በመናገርና አንጋፋ የድርጅቱ ታጋዮች በልዩ ልዩ ሁኔታ በህዝቡ ፊት ሞገስ እንዲያገኙ እውቅና መስጠት ላይ አተኮርን። ላሉታዊ ዘመቻው አዎንታዊ መልስ መስጠት የመረጥነው ያለ ምክንያት አልነበረም። አንደኛ በኦሮሞ ፖለቲካ ውስጥ ገና ብቅ እያለን ስለነበር ያካበትነው የፖለቲካ ካፒታል ዝቅተኛ ስለሆነ እድሜ ጠገቡ ድልቡ የፖለቲካ ካፒታል ያለውና የፕሮፓጋንዳ ጦርነት የተለማመደውን ኦነግ መግጠም አዋጭ አይሆንም። ሁለተኛ የኦሮሞ ህዝብ የኦነግ መዳከም ቢያስከፋውም በሆዱ ይወዳል ይሳሳለታልም። በኦሮሞ ቤተሰብ ውስጥ ምንም ያክል አባትየው ጥፋተኛ ቢሆን
በልጁ ሲሰደብ መስማት አይፈልግም። በባህላችን ልጅ አባትን ወቀሳ ሰምቶ ከተቻለ ለመታረም ቃል ገብቶ ካልሆነም ቢያንስ መልስ ሳይሰጥ አጎንብሶ መሄድ ይጠበቅበታል። ሶስተኛ ከኦነግ ጋር አንድ ማህበራዊ መሰረት ወይም ሶሻል ቤዝ ስለምንጋራና ከእነሱ ጋር ግልጽ የፕሮፓጋንዳ ጦርነት ውስጥ መግባት ህዝባችንን በመከፋፈል እያቀደን ለነበረው ትግል አቅም ያሳጣናል። እነዚህ ምክንያቶች በመነሳት አሉታዊ ሳይሆን አዎንታዊ ግብረ መልስ መስጠታችን በህዝቡ ውስጥ የሞራል የበላይነት ስላጎናጸፈን ድጋፋችን እየሰፋ እንዲሄድ አስቻለን። በቄሮ ትግል ወቅት ኦነግ ያደራጀውን የቄሮ ትግል ጠለፈ ብለው ፈርጀውኝ ስለነበር በእኔና በኦነግ መካከል የነበረው የቅራኔ ተባባሰ። ባለፈው ምዕራፍ እንደተገለጸው እውነትም ከ2005-2006 ጀምሮ በቄሮ ስም የተደራጀ የኦነግ ወጣቶች ክንፍ ነበር። ዳር 2011 የማስተር ፕላኑ ተቃውሞ ከፈነዳ በኋላ በኦነግ ስር የሚገኘው የቄሮ መዋቅር በመንግስት የደህንነት ሰርጎ ገቦች ቁጥጥር ስር መውደቁን ስለደረስንበት ትግሉን የሚያቀናጅ ሌላ የወጣት አደረጃጆች በጎን ለማዋቀር ወሰንን። መጀመሪያ ላይ ከኦነግ ጋር አተካሮ ውስጥ ላለመግባት ቄሮ የሚለውን ስም መጠቀም ፍላጎታችን አልነበረም። እነሱ ግን በእኛ ላይ የሚያደርሱትን ዘመቻ ማቆም አልፈለጉም። ችግራቸው ከስሙ ብቻ ሳይሆን ከነሱ ቁጥጥር ነፃ ሆኖ መታገል የሚችል የወጣቶች እንቅስቃሴ አለመፈለግ መሆኑን ተረዳን። ስለዚህ ቄሮ የሚለውን ስም ወደ መጠቀሙ ገባን። ኦነጎች ቄሮ ቢልሱማ ኦሮሞ የሚለውን ይጠቀሙ ስለነበር በእኛ በኩል የሚመጣውን መግለጫ በእነሱ ለመለየት ስንል ቄሮ ኦሮሞ ማለትን መረጥን። የሆነ ዘመቻ ስናውጅ እኛን የሚቃረን መግለጫ በማውጣት ለማክሸፍ ጥረት ያደርጋሉ። Success has many fathers but failure is an orphan እንዲል አባባሉ። እኛ ያወጅነው ዘመቻ ሲሳካ ደግሞ ቀድሞ የተቃወሙትም ቢሆን ባለቤትነቱን ለመውሰድ ይሞክራሉ። ለምሳሌ ኦነግ 6 ወይም ሐምሌ 30 ታላቁ ሰልፍ ሲታወጅ ህዝቡን ሊያስፈጁት ነው በማለት ህዝቡ ሰልፉ ላይ እንዳይሳተፍ መግለጫ አወጡ። በማግስቱ ሰልፉ ሲሳካ ራሳቸው እንዳደራጁት በማስመሰል ሌላ መግለጫ አወጡ። በወቅቱ አሉታዊ ቅስቀሳ ሲያደርግብኝ የነበረው የኦነግ አንጃ በአቶ ዳውድ ኢብሳ የሚመራው ብቻ አልነበረም። በጀነራል ከማል ገልቹ የሚመራውና የለውጡ ኦነግ አባኦ ጅጅረማ በኋላ ላይ የኦሮሚያ ሉዓላዊ ግንባር አዳ ወላቡማ ኦሮሚያ የተባለው አንጃም ያብጠለጥለን ነበር። በተለይ አዲስ መጠቀም የጀመሩትን ባንዲራ በዝግጅታችን ላይ እንዳይታይ መከልከላችን በጣም እንዳስከፋቸው አስታውሳለሁ። ያንን እርምጃ ወሰድነው በወቅቱ አገር ቤት በሚደረጉ ሰልፎች ላይ ሁሉም ነባሩን የኦነግ ባንዲራ ያውለበልብ ስለነበር አዲስ ባንዲራ ጨምረን በማስተዋወቅ ብዥታና ክፍፍል መፍጠር ስላልፈለግን ነው። ሁለት ባንዲራዎች በሰልፍ ላይ ማውለብለብ ኦነግን ያዳክመው የአንጃ ፉክክር ወደ ቄሮ ሊጋባ ይችላል ብለን ሰጋን። ከውጭም ከውስጥም ሲካሄድብን የነበረው ዘመቻ ተቋቁሜ ትግሉን መቀጠሌና ውጤታማ ማድረጌ በህይወት ከረካውባቸው ድሎች አንዱ ነው። ለዚህ ስኬት ዋናው ምክንያት ከልጅነቴ ጀምሮ ትችትና ስድብ ለመቋቋም የሚያስችል የአዞ ቆዳ ሳዳብር በማደጌ ነው። ቡሙጋ ፋቶታ በሚባል ልማድ ነበር። ወጣቶች ጠዋት ልክ ሰማይ ወገግ ሲል ወደ ጉሊት ገበያ በመሄድ ገበሬዎች ሌሊቱን ከእርሻ ቆርጠው የሚያመጡትን ሸንኮራ ለመብላት ይሰበሰባሉ። ታዲያ ሙቀቷ እየበረታ የምትሄደው ፀሐይ ላይ ቁጭ ብለው የሚያኝኩት ሸንኮራ ብቻ አልነበረም። ከመካከላቸው አንድን ሰው ነጥለው ሁሉም ይሳለቁበታል። መልኩን፣ ቤተሰቡን፣ ልብሱን፣ አረማመዱን እና አነጋገሩን ሳይቀር በመተቸት ለማብሸቅ ተራ በተራ ይዘምቱበታል። አንዱ ሲተርበው የተቀረው ላንቃው እስኪዘጋ ያሽካካል።
በሳቅ ነገር ያሟሙቃል። በዚህ ሂደት ባለተራው ተፎጋሪ ተናዶ ከሰው ከተጣላ፣ ተከፍቶ ካለቀሰ ወይም መቋቋም አቅቶት ከቦታው ከሄደ እንደተሸነፈ ተቆጥሮ ነገም ሌላ ተተራቢ መምረጡ ይቀርና እሱኑ ማብሸቁ ይቀጥላል። ቀኑ ደርሶ ለፉገራ የተመረጠ ሰው ትዕይንቱን በአሸናፊነት ለመወጣት የሚወረውረውን እያንዳንዱን የቃላት ሽንቆጣ ታግሶ በፈገግታ ማለፍ ይጠበቅበታል። መጀመሪያ ተራ የደረሰው ዕለት ውርጅብኙን መታገስ የሚችል ሰው የለም። በሂደት ግን ስሜቱ እየተላመደና እየደነደነ ሲሄድ በትዕግስት በማዳበር የአዞ ቆዳን መላበስ ይጀምራል። በእንደዚህ አይነት ልማድ ውስጥ ማለፌ ከፖለቲካ ቡድኖችና ግለሰቦች የሚሰነዘርብኝን ትችት ችዬ በስራዬ ላይ እንዳተኩር ረድቶኛል። የፕሮፓጋንዳ ዘመቻን ለመቋቋም የቻልኩበት ሌላው ምክንያት የኢትዮጵያ የፖለቲካ ድርጅቶች ተቃዋማዊ ባህል ማጥናቴና መረዳቴ ነው። መነሻቸው ከኮሚኒስት ወይም ስታሊኒስት ርዕዮተ ዓለም የሆኑ የፖለቲካ ድርጅቶች ስም ማጥፋት እንደ ወሳኝ የፖለቲካ ስልት ይቆጥሩታል። ከእነርሱ ጋር የሐሳብ ልዩነት ያላቸው ሰዎች ላይ ገደብ የለሽ የስም ማጥፋት ዘመቻ በማካሄድ በግለሰቡ ላይ የስነ ልቦና ጫና በመፍጠር ወይም በህዝቡ እንዲጠላ በማድረግ ከፖለቲካ ምህዳር ያስወጡታል። ይህንን ገና በጠዋቱ ስለተረዳው በእኔ ላይ ሊያደርጉ የሚችሉት የስም ማጥፋት ዘመቻዎችን እንዴት መቋቋም እንዳለብኝ አእምሮዬን አዘጋጀሁ። አንድ የፕሮፓጋንዳ ጥቃትን ለመቋቋም ሁለት ነገሮች ያስፈልጋሉ። የመጀመሪያው በትችትና በስድብ በቀላሉ የማይረበሽ ስሜት ማዳበርና ሁለተኛው ስልት ለሚሰነዘሩ ትችቶችና ስድቦች በፍጥነትና በቀጥታ አጸፋዊ ምላሽ ላለመስጠት ስሜትን መቆጣጠር ነው። ትችቶችና ዘለፋዎች ስሜታችንን ስለሚኮረኩሩ ተፈጥሯዊ ዝንባሌያችን ወዲያውኑ መልስ በመስጠት ራስን መከላከል ነው። ይህን መልስ የመስጠት ስሜታዊ ግፊት ለመቋቋም የአእምሯችን ትኩረት ከዚያ ትችት ይልቅ ወደ ሌሎች ጉዳዮች ላይ እንዲያተኩር ማዘዋወር ያስፈልጋል። ለምሳሌ ትችቶችን ደጋግመን ከማንበብ ማዳመጥ በመታቀብ እንዲሁም በአእምሯችን መመላለሱን ለመክታት ከጉዳዩ ጋር የሚያያዝና ሊያስታውሰን የሚችል ስራ ይልቅ ሌላ ላይ ማተኮር ጠቃሚ ነው። በውሸት ስማችን ሲጠፋና ስንሰደብ መጀመሪያ ወደ አእምሯችን የሚመጣው